ኢጎ ማለት የቆሸሸ መነጽር እንደማለት ነው። በቃ ብለሪ ነው የሚያደርግባችሁ፣ አያሳያችሁም፣ ክሊርሊ ማየት አትችሉም። ስለዚህ በግምት ነው የሆነ ጊዜ ላይ በሰቀላችሁት ማንነታችሁ ነው ዝም ብላችሁ ኦፕሬት እያደረጋችሁ የምትቀጥሉት። ከ20 ከ30 ዓመት በኋላ እንዲህ የማድረግ ፕላን ነበረኝ፣ እንዲህ አቅር ነበር፣ እንዲህ መሆን የምችል ነበር የሚል ወሬ ብቻ ነው የሚተርፋችሁ። ስለዚህ ውረዱ። የሆነ ሰማይ ላይ የተሰቀላችሁ ሰዎች አላችሁ። ማን እንደሰቀላችሁ አይታወቅም። አወዳደቃችሁ መጥፎ ከመሆኑ በፊት በራሳችሁ ቀስ እያላችሁ ውረዱ። መሬት ላይ ኑ። አሁን የምታዩትን 4K ኳሊቲ ቪዲዮ ወይም HDR ቪዲዮ በስልካችን እንዴት እንደምንሰራ እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ወደ ቪዲዮ። ካፕከት አፕሊኬሽን ትከፍታላችሁ። ካፕከትን ስትከፍቱት እንደዚህ አይነት ኢንተርፌስ ያመጣላችኋል። ፕላስ ኒው ቪዲዮ በሉት። ፕላስ ኒው ቪዲዮ ስትሉት ካላችሁ በኋላ እንደዚህ ወደ ቪዲዮ ያመጣላችኋል። የዮናስ ሞንክ ክሊፕ ሰሌክት አድርጉት። አድ ዋን ትሉታላችሁ። እንደዚህ ይሆንላችኋል። ይከፍታል። ሎዲንግ ይላል ከላይ እንደዚህ ይላል። ግን ኳሊቲው በጣም ሎ ስላደረገብን ትነኩትና 1080 በ30 ፍሬም ሬት ከዛን ባክ ትሉትና ኢፌክት በሉት። ቪዲዮ ኢፌክት ላይ ትሄዱና ሰርች ባሩን ንኩት። ከዛን ክሮም ኪሩኪ በሉት እና ሰርች አድርጉት። አይ ቲንክ እንደዛ ነው። እንደዛ ስትሉት ይሄ መጀመሪያ ላይ ያለውን ንኩት። ብለሪ ነው የሚያደርግባችሁ ማለት ካንሰል ብላችሁት ከዛን ሬት በሉት። እንደዚህ ሜን ቪዲዮ ክሮማቲክ ይላል። እንደዚህ እስከ ጫፍ ድረስ አድርጉት። እንደዚህ ይሆንላችኋል። ከዛን ድጋሚ ቪዲዮ ኢፌክት ላይ ትሄዳላችሁ። ድጋሚ ቪዲዮ ኢፌክት ላይ ሄዳችሁ ሰርች ባትነኩት ከዛን ሻርፐን ኤጅስ በሉት። ሻርፐን ኤጅስ ሚላለ ሻርፐን ኤጅስ ሚለውን ሰርች ካደረጋችሁ በኋላ ይሄን ትመርጡታላችሁ። ማለት የቆሸሸ መነጽር ታቆሙትና አድጀስት ሚለውን ንኩት። ብለር ሚለውን 0 ላይ አድርጉት። ሳይዝም 0 አድርጉትና እዚህ ያለውን ደግሞ 50 ላይ አድርጉት። ከዛ እንደዚህ ነው። ካንስል ብላችሁ ውጡት። ራይት በሉት። ከዛ ንኩትና እስከ መጨረሻው አድርጉት። ከዛን እንደዚህ ካደረጋችሁ በኋላ ትወጡና አድጀስት ላይ ትሄዳላችሁ። አድጀስት ላይ ከሄዳችሁ በኋላ ብራይትነሱን -13 ላይ አድርጉት። ኮንትራስት ደግሞ 19 ላይ አድርጉት። ሳቹሬሽን -10 አድርጉት። ብሪላንስ ደግሞ ጨምሩበት 4 አድርጉት። ሻርፕን ሚለው ላይ ሂዱና 30 ላይ አድርጉት። የቲኤስኤል ላይ ሄዳችሁ ግሪን ትመርጡና ሳቹሬሽኑን የግሪኑን ብቻ 100 አድርጉት። ግራፍስ ሚላለ ከሱ አጠገብ እንደዚህ አድርጉት። እንደምታዩት ይሆንላችኋል። እንደዚህ አድርጉት። እንደዚህ ብላችሁ ወጡት። ከዛን ቴምፕ ሚላለ ቴምፕ ሚለውን ነክታችሁ ቴምፕ 10 ላይ ነው የምታደርጉት። ከዛን ቪኔቴጅ ሚላለ እሱን ጨምሩት። እንደዚህ ማድረግ ትችላላችሁ። እንደዚህ መጨመር ትችላላችሁ። 17 ላይ አድርጉት። ከዛን እንደዚህ ካስተካከላችሁ በኋላ ራይት በሉት። ራይት ብላችሁ ስትወጡት እንደዚህ ነው። ኳሊቲ ትንሽ ይይዝልናል። እንደምታዩት ይሆናል።
ጋሚ አድጀስት የሚለውን ንኩና ሌላ አድጀስት ምረጡ። እዚህም ቀንሱ 9 አድርጉት። ሳቹሬሽን ደግሞ -2 ላይ አድርጉት። ኮንትራስት እንደ ቅድሙ ጨምሮ 6 ላይ ሻርፐን አሁንም 30 ከዛን ሂዱና ግራፍስ ላይ ትሄዳላችሁ። ግራፍስ ላይ ከሄዳችሁ በኋላ እንደዚህ አድርጉት። ከዛን እንደዚህ ብላችሁ ራይት ብላችሁ ውጡት። ከዛን ባክ በሉትና እንደዚህ ክፈቱና ኳሊቲ እንደዚህ ይሰጥልናል። ግን እንደዚህ አይደለም የፈለግነው እኛ። አድጀስት 1 ላይ ትሄዱና አድጀስት ንኩት። ኤችሲኤል ሚሊዮን ግሪኑን 0 አድርጉትና ቀዩን 100 ሳቹሬሽን ላይ አድርጉት፣ ቀዩን ብቻ። ከዛን ባክ በሉትና አሁንም ሄዱና ኢፌክት ላይ ቪዲዮ ኢፌክት በሉት። ሰርች ባሩን ነኩትና ብለር በሉት። ብለር ስትሉ ብለር ይመጣላችኋል። ሃሎ ብለር፣ ክሮማ ብለር፣ ስፖት ብለር ወይም ባክግራውንድ ብለር የሚያደርግልን ምረጡት። እንደዚህ ከዛ ነው እንደዚህ ይመጣላችኋል። ሰጉት ከዛን ሻርፕ በሉት። ይጅስ ብላችሁ ሰርች ስታደርጉ ጅግሎ ሚሉት ማለት መነጽር ጀስት ሚሉት ዳማርት ዚም ተውን ነሲዳ በቶልሚል ለዛ 46 ላይ አድርጉት። ካንስል ብላችሁ ራይት ብላችሁ ውጡት። እንደዚህ ሆንላችኋል። ኤጅ ግሎ የሚለውን ንኩትና እስከ መጨረሻው አድርጉት። ዘን ባክ በሉትና ኦቨርሌይ የሚለውን ንኩት። አድ ኦቨርሌይ በሉት። ባክግራውንድ አድ አድርጉት። ነጩን ባክግራውንድ እንደዚህ ያድርጉት። እንደዚህ ካረጋችሁ በኋላ ነጩን ባክግራውንድ እስከ መጨረሻው ንኩትና ትሄዳላችሁ። ቪዲዮ የሚያልቅበት ላይ አድርጉት። ከዛን ኦቨርሌይ ስለሆነ ሙሉ ቪዲዮአችንን መሸፈኑ አይቀርም። ለዛ እሱን ለሱ መፍትሄ ያለ ስፕሊስ ሚሊዮን ንኩት። ስፕሊስ ሚሊዮን ነክታችሁ የፈለጋችሁት አለ። ዳርከን አለ፣ ኦቨርሌይ አለ። ኦቨርሌይ ከነካችሁ እንደዚህ ነው የሚሆንላችሁ። ግን ዳርከን ብትነኩት እንደምታዩት አሪፍ ይሆናል። ከዛን ሬት ብላችሁ ውጡት። የዳርከን እንደምታዩት አሪፍ ይሆናል። ከዛን ድጋሚ አድጀስት ላይ ትሄዱና አድጀስት በሉት። ከዛን በአሁን ሰዓት ሳቹሬሽን 9 ላይ አድርጉት። ብራይትነስ 3 ላይ፣ ኮንትራስት ደግሞ 7 አድርጉት። በቃ ሻርፕን ጨምሩበት። 8 በቂ ነው። ከዛም ባክ ብላችሁ ወጥት እንደምታዩት ይሆናል። ጨርሰናል ማለት ነው። ፋይናል ሪዛልቱ እንዲያው ይሄንን ይመስላል። ኢጎ ማለት የቆሸሸ መነጽር እንደማለት ነው። ጋብለሪ ነው። እንደምታዩት ኳሊቲ በጣም ጸዴ ይሆንላችኋል። 1080 ሚሊዮን ነክታችሁ ካስተካከላችሁ በኋላ ኳሊቲውን ኤክስፖርት በሉት። ኤክስፖርት ስታደርጉ ሙሉ ይጨርስላችኋል። የዛሬ ቪዲዮ ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ሰንብቱልኝ። በቀጣይ ቪዲዮ ደግሞ ምን ልስራላችሁ?